እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። ለዛሬው ይዤላችሁ የቀረብኩት የመወያያ ርዕስ የስኳር ህመም ማለት ምን ማለት ነው የሚለውን ይሆናል። እንግዲህ በመጀመሪያ ደረጃ ስለ ስኳር ህመም ለመረዳት በሰውነታችን ውስጥ የሚገኙ ሴሎች የዕለት ተዕለት ስራቸውን በአግባቡ ለመከወን በጣም አስፈላጊ የሆነ ነገር አለ። ይሄ ምንድነው? ኢነርጂ የምንለው ነገር ማለት ነው። ይሄ ኢነርጂ የሚገኘው ደግሞ ምግብ ከተቃጠለ በኋላ ግሉኮስ የምንለው የስኳር አይነት ወደ እያንዳንዱ የሰውነታችን ክፍል መድረስ ሲችል ነው። ይሄ ግሉኮስ የተባለው የስኳር አይነት ወደ እያንዳንዱ የሰውነት ክፍል እንዲደርስ ደግሞ በጣም መሰረታዊ የሆነ አስፈላጊ ንጥረ ነገር አለ። ይሄም ንጥረ ነገር ምን ይባላል? ኢንሱሊን እንለዋለን ማለት ነው። ይሄ ኢንሱሊን የሚባለው ንጥረ ነገር ደግሞ የሚመረተው ወይም የሚመነጨው ፓንክሪያስ ወይም ቆሽት በተባለው የሰውነታችን ክፍል ነው ማለት ነው። ስለዚህ የስኳር በሽታ የሚፈጠረው ይሄ ቆሽት ወይም ፓንክሪያስ የተባለው የሰውነታችን ክፍል ኢንሱሊንን ሙሉ በሙሉ በሚባል ደረጃ ማምረት ሲያቅተው ወይም ማምረት ሳይችል ሲቀር ወይም ይሄን ኢንሱሊን የተባለውን ንጥረ ነገር በከፊል እያመረተ ለሰውነታችን በቂ ሳይሆን ሲቀር ወይም በሶስተኛ ደረጃ ደግሞ በአግባቡ ሙሉ በሙሉ ይሄ ቆሽት የሚባለው የሰውነታችን ክፍል ኢንሱሊንን እያመረተ ሰውነታችን ግን መጠቀም ሳይችል ሲቀር ወይም ይሄ የተመረተው ኢንሱሊን በሰውነታችን ሬዚስታንስ ሲፈጠርበት የስኳር ህመም ተከሰተ ብለን እንናገራለን ማለት ነው። እንግዲህ ይሄ የስኳር ህመም ሁለት አይነት ነው። ዋና ዋናዎቹ የመጀመሪያው አይነት 1 የስኳር ህመም የምንለው አለ ወይም ታይፕ 1 ዳያቤቲስ ሜሊተስ። የሁለተኛው ደግሞ አይነት 2 የስኳር ህመም ወይም ታይፕ 2 ዳያቤቲስ ሜሊተስ ብለን የምንጠራው ነው ማለት ነው። ታይፕ 1 ወይም አይነት 1 ዳያቤቲስ ሜሊተስ ብለን የምንጠራው የስኳር ህመም የሚከሰተው እንግዲህ ፓንክሪያስ ወይም ቆሽት የሚባለው ሙሉ በሙሉ በሚባል ደረጃ ኢንሱሊንን ማምረት ሳይችል ወይም ኢንሱሊንን ለማምረት ሲቸገር የሚከሰት የስኳር ህመም ነው ማለት ነው። ይሄ የስኳር ህመም አብዛኛውን ጊዜ የሚከሰተው ህፃናትና እድሜያቸው ከ40 ዓመት በላይ የሆኑ አዋቂዎች ላይ ነው ማለት ነው። እንግዲህ አሁን ባለው የህክምና እውቀት መሰረት ይሄ ታይፕ 1 ዳያቤቲስ ሜሊተስ የሚባለውን ለመከላከል የሚያስችል ፍቱን የሆነ መከላከያ ዘዴ የለም ማለት ነው። በሽታውም አንድ ጊዜ ከተከሰተ በኋላ ኢንሱሊን በተባለ መድኃኒት ነው እድሜ ልክ በሚወጋ መልክ የሚሰጠው ማለት ነው። ሁለተኛው አይነት ወይም አይነት 2 የስኳር ህመም ብለን የምንጠራው ወይም ታይፕ 2 ዳያቤቲስ ሜሊተስ ብለን የምንጠራው ደግሞ ይሄ ፓንክሪያስ ወይም ቆሽት የተባለው የሰውነታችን ክፍል ኢንሱሊንን በከፊል እያመረተ ለሰውነታችን ግን በቂ ሳይሆን በሚቀርበት ሰዓት ወይንም ሙሉ በሙሉ በአግባቡ እያመረተ ሰውነታችን ግን ለዚህ ለኢንሱሊን ሬዚስታንስ በሚፈጥርበት ሰዓት የሚፈጠር የስኳር ህመም ነው ማለት ነው። አብዛኛውን ጊዜ ይሄኛው የስኳር ህመም የሚከሰተው እድሜያቸው ከ40 ዓመት በላይ የሆኑ ሰዎች እና ኦበስ ወይም ክብደታቸው ከፍ ያለ ወፍራም የሆኑ ሰዎች ላይ የሚከሰት ነው ማለት ነው። ሌላኛው እንግዲህ የስኳር ህመም ማረጋገጫ ልኬቶች ምን ይመስላሉ? እንዴት ነው አንድ ሰው የስኳር ህመም አለበት ተብሎ የሚረጋገጠው? እንግዲህ በእኛ ሀገር ደረጃ አብዛኛውን ጊዜ የምንጠቀመው ይሄ ምግብ ከመበላቱ በፊት ቢያንስ ለ8 ሰዓት ቆይቶ የሚሰራ ምርመራ አለ ወይም ኤፍቢኤስ የምንለው። ከዛ በተጨማሪ ደግሞ የ3 ወር የስኳር ክምችትን የሚያሳየን ሄሞግሎቢን ኤዋንሲ የምንለው አለ። ሁለቱ ናቸው ለምርመራ የሚያገለግሉ። ነገር ግን ከዚህ በተጨማሪ አርቢኤስ የምንለው ምግብ ከተበላ በኋላ የሚሰራለ። ይሄኛው ግን ብዙ ጊዜ ሪሊያብል አይሆንም፣ ከፍ ዝቅ ማለት ነገር ስለሚኖረው ሪሊያብል አይሆንም ማለት ነው። ስለዚህ በባዶ ሆድ የሚሰራውን ወይም ኤፍቢኤስ የሚባለውን ልኬት በመጠቀም እንግዲህ አንድ ሰው ጤናማ የስኳር መጠን አለው ለማለት
ይሄ ኤፍቢኤሱ ወይም በባዶ ሆዱ የተሰራው የስኳር መጠን ከ100 ሚሊግራም ፐር ዴሲሊትር በታች መሆን መቻል አለበት ማለት ነው። መሆን መቻል አለበት። ከዛ በተጨማሪ ደግሞ ቅድመ ስኳር ህመም አለበት ወይም ፕሪ ዳያቤቲክ ነው ይሄ ሰውዬ ብለን ለመናገር ምን መሆን አለበት? ከ100 እስከ 125 ሚሊግራም ፐር ዴሲሊትር ከሆነ ቅድመ ስኳር ነው እንላለን። እነዚህ ሰዎች ወደ ስኳር በሽታ የመተላለፍ እድላቸው በጣም ከፍተኛ ስለሆነ ሬጉላር የሆነ ቼክአፕ ያስፈልጋቸዋል። ላይፍ ስታይል ሞዲፊኬሽን ያስፈልጋቸዋል ማለት ነው። ሌላኛው እንግዲህ የስኳር ህመም ብለን ለመናገር ደግሞ በባዶ ሆድ የተሰራ ወይም ኤፍቢኤስ የምንለው ከ125 ሚሊግራም ፐር ዴሲሊትር በላይ መሆን መቻል አለበት ማለት ነው። እንግዲህ ይሄ በ3 ወር የሚሰራውን ሄሞግሎቢን ኤዋንሲ የሚባለውን ለመጠቀም ደግሞ ጤናማ የስኳር መጠን ነው የምንለው የአንድ ሰው ሄሞግሎቢን ኤዋንሲው ተሰርቶ ከ5.6% በታች ከሆነ ነው። ሄሞግሎቢን ኤዋንሲው ደግሞ ከ5.7 እስከ 6.4% ከሆነ ይሄ ቅድመ ስኳር ህመም አለ እንላለን ማለት ነው። ከዛ በተጨማሪ ሄሞግሎቢን ኤዋንሲ ወይም የ3 ወር የስኳር ክምችት ከ6.5% በላይ የሚሆን ከሆነ የስኳር ህመም አለ ብለን እናረጋግጣለን ማለት ነው። ስለዚህ እነዚህን መለኪያዎች በመጠቀም ነው አንድ ሰው የስኳር ህመም አለበት የለበትም ብለን መናገር የምንችለው ማለት ነው። ይህ ከሆነ እንግዲህ የስኳር ህመም ዋና ዋና ምልክቶቹ ምንድን ናቸው? የመጀመሪያው በተደጋጋሚ ውሃ ማለት ወይም ውሃ መጠጣት እና ውሃም እየጠጣ ጥሙ አይቆርጥለትም ማለት ነው። እንደዚህ ከሆነ በጣም በከፍተኛ ደረጃ የስኳር ህመም መጠራጠር አለብን። ከዛ በተጨማሪ ቶሎ ቶሎ መሽናት፣ ቶሎ ቶሎ ሽንት መሽናት ይኖራል። ቶሎ የማይድን ቁስል ካለ የቆዳ ላይ ቁስል ቶሎ ካልዳነ መጠራጠር ይኖርብናል። ከፍተኛ የሆነ የድካም ስሜት፣ የእይታ ብዥታ፣ አይን አካባቢ የእይታ ብዥታ ካለ፣ የቆዳ መድረቅ፣ ከዛ በተጨማሪ የአፍ ችግር፣ የአፍ ጠረን መቀየር ሊሆን ይችላል። እነዚህ ነገሮች ካሉና የመለብለብና የመደንዘዝ ስሜት አንዳንድ ጊዜ እጃችንን ሊሆን ይችላል፣ እግራችንን ሊሆን ይችላል። ድንዝዝ ማለት መለብለብ ካለ የስኳር ህመምን መጠራጠር ይኖርብናል ማለት ነው። እንግዲህ ይሄ ከሆነ የስኳር ህመም መንስኤዎቹ በተለይ እንግዲህ ይሄ ታይፕ 2 ዲያቤትስ መልተስ ወይም ሁለተኛው አይነት የስኳር ህመም በሚሆንበት ሰዓት ብዙ አይነት ምኖች ሊኖሩት ይችላሉ፣ ሪስክ ፋክተሮች ሊኖሩት ይችላሉ። ስለዚህ የመጀመሪያው ምንድነው? የክብደት መጨመር። አላስፈላጊ የሆነ የክብደት መጨመር ካለ አንድ ሪስክ ፋክተር ነው። ሌላኛው ጤናማ ያልሆነ አመጋገብ፣ ቅባት የበዛባቸው ምግቦች፣ ስኳር የበዛባቸው ምግቦች እና መጠጦች አዘውትሮ መጠቀም። ከዛ በተጨማሪ በቂ ያልሆነ አትክልትና ፍራፍሬ መጠቀም ለታይፕ 2 ዲያቤትስ መልተስ እንደ ሪስክ ይወሰዳል ማለት ነው። ከዛ በተጨማሪ አካል ብቃት እንቅስቃሴ አለማድረግ። የአካል ብቃት እንቅስቃሴ ብዙ ጊዜ ቢሮ ላይ ቁጭ ብለው የሚውሉ ሰዎች ሪስክ ስላላቸው ሬጉላር ስክሪኒንግ ያስፈልጋቸዋል። ከዛ በተጨማሪ የደም ግፊት ካለ ከፍተኛ የሆነ የታይፕ 2 ዲያቤትስ መልተስ ሪስክ ሊኖር ይችላል ተብሎ ይታሰባል። ከዛ በተጨማሪ እንግዲህ አንዳንድ መድኃኒቶች በተለይ ስቴሮይድ የሚባለው መድኃኒት ለቁርጥማት ይሰጣል፣ ለአስም በሽታ ይሰጣል። በሽተኞች ይህም መድኃኒት ለረጅም ጊዜ በሚጠቀሙበት ሰዓት ሪስካቸው ከፍ ይላል። በተለይ የአስም በሽተኞች ለጊዜው ሪሊፍ ስለሚሰጣቸው በተደጋጋሚ እየገዙ ይጠቀማሉ ማለት ነው ያለ ሐኪም ትዕዛዝ። ነገር ግን እነዚህ የሚታዘዙት ለአጭር ጊዜ ነው፣ ለ4 ቀን ለ5 ቀን ነው የሚታዘዙት። ሪሊፍ ካደረጉ በኋላ ሌሎች የሚሰጡ መድኃኒቶች አሉ፣ እነሱን ነው መቀጠል ያለባቸው። ግን በራሳቸው ብዙ ጊዜ በሽተኞች እየገዙ ይጠቀማሉ እና ከዛ በተጨማሪ ቁርጥማንም ሲኖር ይህም መድኃኒት አዘውትረው ይጠቀሙታል። ይህ ደግሞ ላላስፈላጊ የሆነ የስኳር በሽታ ሪስክ ሊሆን ስለሚችል ጥንቃቄ ያስፈልገዋል ማለት ነው። ሌላ እንግዲህ ሲጋራ ማጨስ፣ የአልኮል መጠጥ፣ እነዚህ እንደ ሪስክ ፋክተር ይወሰዳሉ። የስኳር ታማሚ ቤተሰብ ውስጥ ካለ፣ በቤተሰብ ውስጥ የስኳር ህመም ያለበት ሰው ካለ ለታይፕ 2 ዲያቤትስ መልተስም ከፍተኛ የሆነ ሪስክ ይኖራል ማለት ነው። ከዛ በተጨማሪ በእርግዝና ሰዓት አንድ ሴት ልጅ የሚከሰት የስኳር ህመም አለ። እሱ በተደጋጋሚ የሚከሰትባት ከሆነ
ለስኳር በሽታ የመጋለጥ እድሏ ከፍ ይላል እና እሷም ሬጉላር የሆነ ቼክአፕ ያስፈልጋታል። እድሜ ከ40 ዓመት በላይ በሚሆንበት ሰዓት ይሄ የታይፕ 2 ዲያቤትስ ሜሊተስ ሪስክ እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። እንግዲህ ለመከላከል ይሄን ታይፕ 2 ዲያቤትስ ሜሊተስን ለመከላከል ምን ይደረግ? ስለዚህ ሪስክ ፋክተሮቹ በተቻለ መጠን እንዲጠፉ ማድረግ ነው። ክብደት መቀነስ ያስፈልጋል። ምክንያቱም ከፍተኛ የሆነ ክብደት ለዚህ በሽታ እንደ ሪስክ ስለሚወሰድ ከ5 እስከ 10% ክብደትን መቀነስ፣ የአካል እንቅስቃሴ ማድረግ። እንግዲህ የአካል እንቅስቃሴ ማድረግ ሲባል ግዴታ ስፖርት ብቻ መስራት አይደለም። መራመድ ሊሆን ይችላል፣ በእግር መጓዝ፣ በብስክሌት መንዳት ሊሆን ይችላል፣ ዋና ሊሆን ይችላል። እንደዚህ አይነት እንቅስቃሴዎችን አዘውትሮ ማድረግ ነው። ጤናማ የአመጋገብ ስርዓትን መከተል። እንግዲህ ከዛ በተጨማሪ ስር የሰደደ የስኳር ህመም ውስብስብ የጤና ችግሮች ምን ሊሆኑ ይችላሉ? እንግዲህ የመጀመሪያው ምንድነው? አንጎል ላይ የደም መፍሰስ ያመጣና ስትሮክ የሚባለውን በሽታ ያስከትላል። ይሄ በጣም አስከፊ የሆነ ነገር ነው እና ኢቭን ፓራላይዝ እስከ ማድረስ ሊያደርስ ስለሚችል አንደኛው ውስብስብ የሆነ የስኳር ህመም ሲኖር ይሄ ነው። ሌላኛው የልብ ህመም፣ ልብ ላይ ችግር ሊያመጣ ይችላል። ልብ ላይ ችግር ሊያመጣ ይችላል። የደም ስሮች ላይ ችግር ሊያመጣ ይችላል። አተሮስክለሮሲስ የምንላቸውን እነዚህ ነገሮች ሊያመጣ ይችላል። የኮሌስትሮል መጠን መዛባት ወይም ዲስሊፒዴሚያ የምንጠራውን እሱን ሊያስከትል ይችላል። ኩላሊት ላይ ስር የሰደደ የኩላሊት በሽታ ያመጣና ሪናል ፌላር የምንለውን ነገር ወይም የኩላሊት መድከም ሊያመጣ ይችላል ማለት ነው። ሌላ አይን ላይ የአይን ችግር ያመጣል። የአይን ችግር ነርቭን ይጎዳና ሪቲኖፓቲ የምንለውን ነገር ሊያመጣ ይችላል እና ይህም ጥንቃቄ የሚያስፈልገው ነገር ነው። ነርቭ ላይ ደግሞ የነርቭ መድከም ሊያመጣ ይችላል፣ ኒውሮፓቲ እያልን የምንጠራውን። እነዚህ እንግዲህ ዋና ዋና ችግሮች ናቸው ማለት ነው። እነዚህ ችግሮች ደግሞ አብዛኛውን ጊዜ ሪቨርሲብል አይደሉም እና ለማስተካከል መልሶ ሕክምናውን ለመስጠት በጣም አስቸጋሪ ናቸው እና የስኳር ህመም ያለበት ሰው በትክክል መድኃኒቱን መውሰድ ይኖርበታል። ሪስክ ያለበት ሰው ደግሞ በትክክል ሬጉላር ቼክአፕ ማድረግ ይኖርበታል። የመጨረሻው እንግዲህ የስኳር ህመም ህክምናው ምን ይመስላል? ህክምናው እንግዲህ በአይነቱ ይወሰናል። ታይፕ 1 የምንለው ከሆነ ወይም የመጀመሪያ አይነት ዲያቤትስ ሜሊተስ ከሆነ ምንድን ነው የሚሆነው? ኢንሱሊን ነው። በሚወጋ መንገድ ነው የሚወሰደው። እድሜ ልክ ነው፣ አይቋረጥም። በትክክል መወሰድ ይኖርበታል ማለት ነው። ሌላኛው የስኳር ህመም እንክብሎች ናቸው። እነዚህ እንክብሎች ደግሞ ታይፕ 2 ለምንለው ማለት ነው። ታይፕ 2 ዲያቤትስ ሜሊተስ ከሆነ እንክብሎች አሉ ወይም በሚዋጥ መልክ ነው የሚሰጠው ማለት ነው። እነዚህን ደግሞ የሚመርጥለት ሐኪሙ ስለሚሆን በሐኪም ትዕዛዝ መሰረት ነው የሚሰጡት። ሐኪም ጋር መነጋገር ያስፈልጋል ማለት ነው። ባጭሩ ህክምናቸው ይሄን ይመስላል። ስለዚህ ለዛሬ ያለኝ ዋና ዋና ፖይንቶች እነዚህ ናቸው። ስላዳመጣችሁን እጅግ ከልብ አመሰግናለሁ።